ሰላም ጤና ይስጥልን ውድ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ አጋርነታችሁን አሳዩን ማለት ነው። እንግዲህ ውድ ተመልካቾቻችን ዛሬም እንግዲህ ጉዞን ከኛ ጋር ጀምሯል ማለት ነው። ያው ዛሬም እንግዲህ ከሜክሲኮ የሳር ቤት መንገድን ይዘን እንግዲህ ወደ ቄራ አደባባይ የምንሄድ ይሆናል ማለት ነው። አሁን ያለነው እንግዲህ መብራቱ ጋር ነው ማለት ነው። ፌዴራል አካባቢ ሜክሲኮ አካባቢ ነው ያለነው ማለት ነው። ያው በድሮ ስሙ አካባቢ የነበረበት ማለት ነው። አሁን መብራት ኃይል ካልዲስ ካፌ እዚህ ጋር እንግዲህ እንደምታዩት ያው መብራት ይዞ ነው የቆምነው። እዚህ ጋር እንግዲህ ካልዲስ ካፌ ይገኛል ከፊት ለፊታችን። ያው በስተቀኝ በኩል ደግሞ ያው ጠርዙ ላይ የተለያዩ መኪና ማጠቢያዎች አሉ። እንደምታዩት እንግዲህ አካባቢው በጣም ሰላምና ረጋ ያለ አሪፍ ነው። መንገዱ ምንም አልተጨናነቀም ማለት ነው። ያው ጉዟችንን እንግዲህ ወደ ሳር ቤት አድርገናል ማለት ነው። አሁን የሳር ቤት መንገድን ይዘን እንግዲህ እየሄድን ነው። እዚህ ጋር እንደምታዩት እንግዲህ ያው ቅድስተ ማርያም መግቢያው ጋር ያው ነዳጅ ማደያዎች አሉ፣ የተለያዩ ስፍራዎች አሉ። በዛ በስተግራ በኩል ደግሞ ከተለያዩ አቅጣጫ የሚመጣ የባስ ስቴሽኖች፣ መናኸሪያዎች፣ ታክሲዎች ምናምን የሚያልፉበት እንግዲህ በዛ በኩል እንደምትመለከቱት እንግዲህ ይታያል ማለት ነው። አሁን ላይ ያው እንደምታዩት እንግዲህ በድሮ ስሙ ጥይት ፋብሪካ ወይም መከላከያ አካባቢ የሚባለው ቦታ ላይ ደርሰናል ማለት ነው። እንግዲህ ውድ ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ አጋርነታችሁን አሳዩን ማለት ነው። የተለያዩ ስራዎችን እንድንሰራላችሁ የምትፈልጉ ሰዎች ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። እንዲሁም በውስጥ መስመር እኛን ማናገር ትችላላችሁ ማለት ነው። እንግዲህ ውድ ተመልካቾቻችን ያው መከላከያን ያው በጉዟችን አሳይቻችኋለሁ ማለት ነው። አሁን ላይ ደግሞ ወደ ትንባሆ ሞኖፖል አካባቢ እየደረስን ነው። እዚህ መብራቱ ጋር የምታዩት እንግዲህ በስተቀኝ በኩል ትንባሆ ሞኖፖል ይታያል ማለት ነው። እንደምታዩት ሰፈሩ ሰላም ነው። በጣም ሃይዌይ ነው። ለፍጥነትም ይመቻል። ብዙም መጨናነቅ ምናምን የማይታይበት ሰፈር ነው። እንደምታዩት እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አሁንም አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ አሁን ላይ መስቀለኛ መብራቱ ጋር ደርሰናል ማለት ነው። በዚህ በኩል ወደ ልደታ ጸበሉ፣ በዚህኛው በኩል ደግሞ ወደ ሚካኤል የሚወስደው መንገድ ጋር ደርሰናል ማለት ነው። ቀጥታ ደግሞ ወደ ሳር ቤት ነው እየሄድን ያለ ነው። ያው ሳር ቤት ከደረስን በኋላ መዳረሻችን የሚሆነው ቀጥታ ቄራ ነው ማለት ነው። አሁን ላይ ያው በስተቀኝ በኩል የምትመለከቱት እንግዲህ የተለያዩ የገበያ ማዕከላት አዲስ የተሰሩ በዚሁ ከኮሪደር ልማቱ ጋር ተያይዞ እንግዲህ አዲስ የተሰራ የገበያ ማዕከላት ይታያሉ። በስተግራ በኩል ደግሞ ያው መንገዶች ባለስልጣን ወይም ደግሞ 08 አካባቢ ፔፕሲ ተብሎ በሚጠራው አካባቢ ደርሰናል ማለት ነው። ያው ሳር ቤትም እየደረስን ነው። እንግዲህ ውድ ተመልካቾቻችን ያው እንደምትመለከቱት እንግዲህ ሳር ቤት አደባባይ ላይ ደርሰናል ማለት ነው። ያው እንደምትመለከቱት እንግዲህ እዚህ አካባቢ የተለያዩ ፐብሊክ ባሶች፣ ሰርቪሶች የሚቆሙበት ቦታ ነው ማለት ነው። እንግዲህ አደባባዩን ዞረን ከጨረስን በኋላ የቄራን መንገድ ስንይ በስተቀኝ በኩል እንግዲህ የኦሮሚያ ማዕከል ይገኛል ማለት ነው። አሁን ቄራ አካባቢ ደርሰናል ማለት ነው። ያው በስተግራ በኩል ደግሞ በፊት የተለያዩ በጎች ምናምን መናኸሪያ የነበረ ቦታ እንግዲህ አሁን ላይ እንደዚህ ውብ ሆኖ አምሮበት እንግዲህ የተለያዩ መዝናኛ ስፍራዎች፣ አሪፍ ንጹህ አየር የሚገኝበት ቦታ ሆኗል ማለት ነው። ለመንገድም እንግዲህ እንደዚህ ምቹ ሆኗል። ያው ወደ ቄራ እየተቃረብን ነው ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አሁንም አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት መስጫው ቦክስ ላይ ያስቀምጡልን። ስለምትሰጡን ስለምትደግፉን ደግሞ እጅግ አድርገን እናመሰግናለን። ያው አሁን ላይ እንግዲህ የቄራ ድልድይ አካባቢ ደርሰናል ማለት ነው። ዋሻው ጋር ማለት ነው። ቀጥታ ወደ ጎተራ ያስወጣል። ቀጥታ ከሄድን እንግዲህ በስተቀኝ በኩል እንግዲህ ታጥፈን ወደ ቄራ በረት የምናመራ ይሆናል ማለት ነው። አሁንም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በመጨረሻም እንግዲህ ውድ ተመልካቾቻችን መዳረሻችን ቄራ ደርሰናል ማለት ነው። በስተግራዬ በኩል እንግዲህ ወደ ሜክሲኮም ሊሆን ይችላል፣ ወደ ጉፋም ሊሆን ይችላል። እንግዲህ የምታዩት ድልድይ እና መስቀለኛ መንገድ ያዋስነዋል። እኛ ግን ዛሬ መዳረሻችን ቄራ ስለሆነ እንግዲህ አሁን ወደ ቄራ እየዞርን እንገኛለን ማለት ነው። ውድ ተመልካቾቻችን አሁንም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እዚህ ጋር ቄራ መብራቱ ጋር
ደርሰናል። ያው ወደ ቄራ እየዞርን ነው ማለት ነው። በስተግራም በስተቀኝም በኩል እንግዲህ የምትመለከቱት በፊት የቄራ በረት ተብሎ የሚጠራውን ወይም የከብቶች መናኸሪያ ንግዶች ምናምን የሚካሄዱበት ቦታ ነው። ይሄ እንደምትመለከቱት እንግዲህ አሁን በረት አካባቢ ደርሰናል ማለት ነው። መዳረሻችን ቄራ ነው ማለት ነው። ደርሰናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለበዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ቆይታ